እባብ ናቸው። ግን አቤልና ሄርሜላ የሚባለው የሴጣን ቁራጮች ማለት ነው። እነሱ ወደ ህይወታቸው ባይመጡ ኖሮ ያ ልጅ የእሱ እንዳልሆነ ከተረጋገጠ በኋላ ወደ ራሳቸው ተመልሶ እርቅ ፈጥሮ ልጃቸውን አብሮ እያሳደጉ ነበረ። ይሄኔ ማለት ነው እነዚህ ቁርኩሶች የሴጣን ቁራጭ የሆኑ ሰዎች ናቸው። የምር ማለት ነው ሴጣን ናቸው እነሱ ሰው ሳይሆኑ ማለት ነው። ትዳርን የሚበጠብጥ ሴጣን ብቻ ነው ሴጣን ማለት ነው። እና ያኔ ልጅቷ ልጁ ነው ብላ ይዛ የመጣችው ጊዜ አብርሃም ጋር ቆይቶ ነበረ። ከዛ በኋላ ነፂ ነው ማን ነበር ስሟ፣ እውነቱን ተናገራ ከህይወታቸው ወጥታ ነበረ ማለት ነው። ቅርታ ጠይቃ ነበር፣ ሩቲን ሁሉንም ቅርታ ጠይቃ ከህይወታቸው ወጥታ ነበር። ለልጄ ስል ነው ይህ ሁሉ ያደረግኩት በማለት ማለት ነው። እቺ ሄርሜላ የምትባለው የሴጣን ቁራጭ ሰው ናት። ትዳራቸውን በጥብጣ ልጁ ያ እናትና አባት ተለያይቶ እንዲያድግ የፈረደችበት ማለት ነው። እቺ ምን ትመስላለች? ይህንን ቤተሰብ ይህን የመሰለ ቤተሰብ በጣም የሚያምሩ ከሁለት ወደ ሶስት ተቀይሮ በደንብ ደስታቸውን ራስ ሳታጥሙ ፍቅራቸው ሳታጥሙ ፎቶ አንድ ላይ ሳይነሱ አሁን እስቲ እኔ ይናፍቀኝ ሩታ አብርሽ ሆኖ ልዑልዬ መዓል አድርጎ ተነስቶ ፎቶ የሚለቁበት ቀን ነው የናፈቀኝ። ታውቃላችሁ እንደ ቤተሰብ ማለት ነው። ብዙ ሰው ልጅ ሲያገኝ ይደሰታል፣ ብዙ ነገሩ ይቀየራል። በረከት ነው ልጅ ማለት ነው። ከትዳር ቀጥሎ ፈጣሪ የሚሰጣችሁ ምንም ነገር ከፍሉበት ከፈጣሪ የሚሰጠው ትልቅ ስጦታ ልጅ ነው እና ልጅ ተሰጥቷቸው እነሱ ደግሞ ወደ ሌላ ነገር ገብቶ እንግዲህ ይህን የመሰለ ቪዲዮ እየለቀቁ ይገኛሉ። ግን ፈጣሪ እስቲ ልቦና ሰጥተዋቸው ወደ ራሳቸው እንደሚመለሱ